ሙእሚኖች እንድትሆን እኛ ልቧን ባንይዘው ኖሮ እሷማ ሄዳ ልታጋልጠው ነበር ከዛ እህቱን የሙሳ አለይሂ ሰላም እህት እስቲ ይሄ ልጅ የት ነው የሚደርሰው እስቲ ለማንኛውም ተከታተዩ ጭንቀቷ አለቀቃትም ትእዛዙ ከአላህ መሆኑንም ብታውቅ እናት ናትና ጭንቀቷ አለቀቃትም እስቲ ተከታተዩ አለቻት ሄደች አየችው ቀጥ ብሎ ሄዶ የሙሳ የፊርዓውን ቤት ሲደርስ ቀጥ ብሎ ቆመ ይሄ ልጅ ቆመ የፊርዓውን ቤት ሲደርስ ተጉዞ ብቻውን ነው ሙሳ አለይሂ ሰላም ልጅ ሆነው ባራስነታቸው ካጠገባቸው ሰው የለም የሆነ ሰው እኮ ዋኝቶ ምናምን ነው የሆነ ቦታ የሚደርሰው አይደለም ለሳቸው ምንም አይነት አጋዥም ሰውም አልነበረም አላህ ራሱ ተንከባክቦ የፊርዓውን ቤት ጋር አደረሳቸው ከዛ የፊርዓውን ወታደሮች አዩትና ቤት አስገቡት ከዛ አላህ Subhanahu Wa Ta'ala እንደዚህ ብሎ ይገልጻል ቁረቱ አይኒ ሊ ወለክ ላ ተቅቱሉሁ عسى ان ينفعنا ونتخذه ولدا ለኔም ላንተም የአይናችን ማረፊያ ሊሆን ይከጀላል አትግደለው ባክ አትግደለው ይሄ ልጅ እንደ ልጅ እንይዘዋለን ወይ ደግሞ ይጠቅመን ይሆናል ምን ይታወቃል እባክህን አትግደለው ብላ የፊርዓውን ሚስት ፊርዓውንን ለመነችው እባክህ ብላ ለመነችው እንደሚታወቀው ነው ፊርዓውን ወንድ ልጆች በተወለዱ ቁጥር እያሳደደ ይገላል ቤቱ ድረስ ግን ሙሳ አለይሂ ሰላም ሲመጡ በሚስታቸው አማካኝነት በፊርዓውን ሚስት አማካኝነት ሙሳ አለይሂ ሰላም ሳይገላቸው ተዋቸው በቃ ሊያሳድጉ ሊንከባከቡ ተወሰኑ ሙሳ አለይሂ ሰላም የፊርዓውን ቤት ገቡ አላህ Subhanahu Wa Ta'ala ልክ እንዳለው የፊርዓውን ቤት ገቡ ህፃን ናቸው ገና ከዛ ማልቀስ ነው ይሄ ህፃን ያለቅሳል ይጮሃል ጡት መጥባት አለበት ከተማ ላይ አሉ የተባሉ አጥቢዎች በሙሉ ተሰብስበው መተው ሊያጠቡት ቢሞክሩ አልቻሉ አላህ Subhanahu Wa Ta'ala وحرمنا عليه المراضع ይላል እኛኮ በሙሳ ላይ ጡት የሚባል ነገር በቃ ከለከል ነው የትኛውም ሴት ከተማ ውስጥ አለ የተባለች አጥቢ መታ ልታጠባው ብትሞክር እምቢ አለ ከለከል ነው حرام አደረግንበት ከዛ እቺ እህት የሙሳ አለይሂ ሰላም እህት እየተከታተለች ነው ነገሩን የት እንደሚገባ ምን እየሆነ እንዳለ አጥቢ እንደሚፈልጉ ምናምን ተረዳችና ቤት ገብታ ሙሳ የፊርዓውን ቤት ገባችና هل ادلكم على اهل بيت يكفلونه لكم ለናንተ ሊያሳድጉላችሁ የሚችሉ ቤተሰቦችን ልጠቁማችሁ እንዲያለቻችሁ አህለን አሉ ወመርሐበን ደስተኞች ነን የት ነው ያሉት ጠቁሚን እስኪ አሏት ከዛ አላህ Subhanahu Wa Ta'ala ይገልጻል ፈረደድናሁ ኢላ ኡሚ ከይ ተቀራይኑ እኛኮ ይሄ ልጅ ወደ እናቱ መለስ ነው ሙሳን ወደ እናቱ መለስ ነው ይላል ረሱል ሰለላሁ ዐለይሂ ወሰለም ሲገልጹ ምን ይላሉ ፀሐይ ወጣ ልክ ፀሐይ ስትወጣ የሙሳ እናት ቀኝ ጡቷን ከልጇ ላይ አስትታ ውሃ ውስጥ አልጣለችውም ፀሐይ ሳይገባ አላህ ግራ ጡቷን ለልጇ ይሰጠላት ቢሆን እንጂ ያሉ ፈረደድናሁ ኢላ ኡሚሂ ከይ ተቀራይኑ ወደ እናቱ ይሄ ልጅ መለስ ነው አይኗ እንዲረጋ ከይ ተቀራይኑ ነው የሚለው የሆነ ነገር እንዲረጋ ተረጋግቶ የሆነ ነገር ላይ ስክን ብሎ እንዲቀመጥ መጀመሪያ እንትን ማለት አለበት መቸኮል አለመረጋጋት አለበት የሙሳ እናት አይኗ መረጋጋት አልቻለም ልጇን ውሃ ውስጥ ጥላ ያ ልጅ ደግሞ ጠላት ቤት ገብቶ ምንም አይነት እርጋታ ማግኘት አልቻለም አላህ Subhanahu Wa Ta'ala አለመርጋቱን የገለጸው መጨረሻ ላይ ነው ከይ ተቀራ አይኑሃ ብሎ ነው የገለጸው አይኗ እንዲረጋ ነው ልጇን ይመለስናት የመጀመሪያው ምክንያት ይሄ ነው አይኗ እንዲረጋ በልጇ ላይ አይኗ እንዲረጋ ልጇን መለስንላት ከዛ ላይ ደግሞ ምን ብሏት ነበር ወላ ተኻፊ ወላ ተህዘኒ ብሏታል አይደል እንዳታዝኒ አትዘኛ አትፍሪ ብሏታል ደገመው አሁንም እንዳታዝን ብለን ልጇን መለስንላት አይኗ እንዲረጋ እንዳታዝን ብለን ልጇን መለስንላት ሐዘን እሷ ጋር እንዳይጠጋ ከተወሰነው ውሳኔ ከመጣው ነገር በላይ የሷን ሐዘን ነው አላህ Subhanahu Wa Ta'ala ያስቀደመው ለሷ ሐዘንን አለመፈለጉን የሆነ ነገር ወሰነ እንድታደርግ ፈለገ ግን ሐዘኗንም እንደማይፈልግ ሁለት ቦታ ነው የገለጸው ወላ ተኻፊ ወላ ተህዘኒ ያለ ወረደና እንደገና ደግሞ ፈረደድናሁ ኢላ ኡሚሂ ከይ ተቀራይኑሃ ወላ ተህዘን እንዳታዝን በሶስተኛ ደረጃ ደግሞ ምን አለ ወሊተዕለመ አነ ወዕደ አላህ ሐቅ ያላህ የተስፋ ቃሉ እውነት መሆኑን ደግሞ እንድታውቅ ያላህ የተስፋ ቃሉ እውነት መሆኑን እንድታውቅ
እላይ ኢና ራዱሁ ኢለይኪ ብሏት የለ እኛ በርግጥ ወደ አንቺ እንመልሰዋለን የሚያጠራጥር ነገር አይደለም እንመልሰዋለን ብሏታል አይደል